እንዴት ናችሁ የኢትዮ ቲዩቶሪያልስ ቤተሰቦች? በዚህ ክፍለ ጊዜ ደግሞ ለአንድ ፕሮጀክት የሚያስፈልገንን ሪሶርስ የማቴሪያል፣ የማሽነሪ እና የሰው ኃይል እንዴት ብሬክዳውን እንዴት እናወጣለን? መጀመሪያ ቢል ኦፍ ኳንቲቲያችሁን ታወጣላችሁ። ቢል ኦፍ ኳንቲቲያችሁ ላይ ስፔሲፊኬሽኖችን በጥንቃቄ ማወቅ አለባችሁ። ከዛ አንድ በአንድ ሪሶርሶችን የሚያስፈልጉንን በኤምኤስ ፕሮጀክት እናዘጋጃለን ማለት ነው። ተከታተሉ። መጀመሪያ ኤክስካቬሽን እና እርዝ ወርክ ላይ እናያቸው። ኤክስካቬሽን ኤንድ እርዝ ወርክ ላይ መጻፍ አይጠበቅብንም። መጀመሪያ ምንድነው የምናደርገው? ሪሶርስ አሳይመንታችንን እንከፍታለን። ሪሶርስ አሳይመንት እዚህ ጋር እንመጣና ጋንት ቻርት ላይ ክሊክ ስናደርግ ከታች ዝርዝሮቹን ያመጣልናል። ሪሶርስ ሺት ላይ እንከፍታለን። ሪሶርስ ሺት ላይ መጀመሪያ ኤክስካቬሽን እና እርዝ ወርክ ላይ የሚያስፈልጉን ሪሶርሶችን እናያለን። አሁን እኔ በዚህኛው ክፍለ ጊዜ ላይ ትኩረት የማደርገው ማቴሪያል ላይ ብቻ ስለሆነ ማቴሪያሎችን ብቻ ነው የምናወጣው። የሰው ኃይል አለን፣ የማሽን አለን፣ የማቴሪያል አለን። እነሱን ቀጥለን እናያለን። አሁን ማቴሪያሎችን እንዴት ነው ከስፔሲፊኬሽን ላይ የሚያስፈልጉን ለፕሮጀክቱ የሚያስፈልጉንን ማቴሪያሎች ማውጣት ምንችለው የሚለው ነው። አሁን ሳይት ክሊራንስ ላይ ምንም አይነት ማቴሪያል አያስፈልገንም። ሳይቱን ክሊር ማድረግ ነው። ምን ገዘው ማቴሪያል የለንም። ሁለተኛ በልክ ኤክስካቬሽን ላይም እንደዛው ነው። በልክ ኤክስካቬሽን ላይ ምንም የሚያስፈልገን ማቴሪያል የለም። ቀጥሎ የምናዘጋጀው ምንድነው? ባክፊል ጋር ስንመጣ ግን ባክፊል አራውንድ ማሽነሪ ኤንድ አንደር ሃርድኮር የሚያስፈልገን ማቴሪያል ራሱ ነው። እዛ ያለው ሳይት ነው ወይስ ሳይት ላይ ያለውን ቆፍረን ያወጣነውን ባክፊል ነው ወይስ ሴሌክትድ ማቴሪያል ነው የምንጠቀመው የሚለውን እና እንወስናለን። አንደር ሃርድኮር እና አንደር ማሽነሪ ተጠቀሙ የሚለን ማቴሪያል ምንድነው? ሴሌክትድ ግራኑላር ማቴሪያል ፍሮም ኳሪ ሳይት። ስለዚህ ከሳይት ውጪ ሴሌክትድ የሆነ ግራኑላር ማቴሪያል ያስፈልገናል። አንዱ ማቴሪያላችንን አገኘን ማለት ነው። አንድ ማቴሪያል በግዢ የምናመጣውን ማቴሪያል አግኝተናል። ምንድነው? ግራኑላር ሴሌክትድ granular backfill ማቴሪያል አንድ ማቴሪያል አግኝቻለሁ። እንደገና ቀጥሎ ካርታዌይ ጋር እንምጣ። ካርታዌይ ጋር እንደዚህ ዘና ብላችሁ እያንዳንዷን አይተም እያያችሁ የሚያስፈልጋችሁን ማቴሪያል ማውጣት ትችላላችሁ። ካርታዌይ ላይ ምንም ማቴሪያል አያስፈልገንም። ጨነን የምናስወጣው ካርታዌይ ነው ያለው እንጂ ሌላ የለንም። ቀጥሎ ሳይ ኤክስካቬሽን ኤንድ እርዝ ወርክ ላይ ሌላ ማቴሪያል ምንድነው የሚያስፈልገን? 25 ሴንቲሜትር ቲክ ባዛልቲክ ኦር ኢኩቫለንት ስቶን ሃርድ ኮር ያስፈልገናል ማለት ነው። ስለዚህ አሁንም 25 ሴንቲሜትር ቲክ ሃርድ ኮር ያስፈልገኛል። ኦኬ አሁን ኤክስካቬሽን እና እርዝ ወርክ ላይ በስፔሲፊኬሽናችን መሰረት የሚያስፈልገንን ማቴሪያል አውጥተናል ማለት ነው። በመቀጠል ኮንክሪት ወርክ ላይ እንምጣ። ኮንክሪት ወርክ ላይ ስንመጣ ሰብስትራክቸር ላይ ሊን ኮንክሪት ያስፈልገናል። ሊን ኮንክሪት 5 ሴንቲሜትር ቲክ ሊን ኮንክሪት አለኝ። ስለዚህ እሱ ደግሞ ለፉቲንግ ፓድና ለማሽነሪ ያስፈልገናል። አሁን ሊን ኮንክሪት ስንል ሊን ኮንክሪት ለመስራት ምንድነው የሚያስፈልገን? በግዢ የምናመጣቸው ማቴሪያሎች ማለት ነው። ስለዚህ እነሱን እናውጣቸው። አሸዋ እናውጣ፣ ሳንድ እናውጣ፣ ዜን ኮርስ አግሪጌት እናውጣ። ኮርስ አግሪጌት እናውጣ። ቀጥሎ ደግሞ ምንድነው የሚያስፈልገን? ሳንድ አለን፣ ኮርስ አግሪጌት አለን፣ ወተር ውሃም ያስፈልገናል። ውሃም እናዘጋጃለን ማለት ነው። ለዚህ የሚያስፈልገንን ማቴሪያል አወጣን። ለፉቲንግ ፓድም ቢሆን ብንጠቀም ለማሽነሪም ብንጠቀም አሸዋ ውሃና ሲሚንቶ ነው የምንጠቀመው ማለት ነው። አሸዋ፣ ጠጠር፣ ውሃና ሲሚንቶ ለሊን ኮንክሪት ለማዘጋጀት ማለት ነው። ቀጥሎ ደግሞ C25 ኮንክሪት ቀጥሎ ምን አለን? ሲሚንቶ ይቀረኛል። ሲሚንቶ ይቀረኛል ማለት ነው። ከዛን አሁን ደግሞ በመቀጠል አሁንም C25 ኮንክሪት ለሊን የምንጠቀመውን አሸዋ፣ ይሄንን አግሪጌት፣ ውሃ
እና ሲሚንቶ ሌላ መጻፍ አይጠበቅብኝም ማለት ነው ለፉቲንግ ፓድ ለፋውንዴሽን ኮለን ለግሬድ ቢም እንደገና ደግሞ ለስላብ የሚያስፈልገን አሁንም አሸዋ ነው ጠጠር ነው ሲሚንቶና ውሃ ነው የሚያስፈልገኝ ማለት ነው ማቴሪያላችንን እያወጣን ነው ቀጥሎ ደግሞ ፎርም ወርክ ጋር እንምጣ ፎርም ወርካችንን ምንድነው የሚለው ፕሮቫይድ ካቲንግ ፊክሲንግ ፖዚሽን ዚግባ ውድ ፎርም ወርክ ይላል ፎርም ወርክ ለዚህ ፕሌይውድ ከሆነ የምንጠቀመው ፕሌይውድ ቲክኔሱን እዚህ ጋር ምንም የሚገልጽ ነገር የለውም ቲክኔሱን ከገለጸ ቲክኔሱን 18 ከሆነ 18 ሚሊሜትር ከሆነ እሱንም ቼክ አድርጉና በሚሊሜትሩ ማስቀመጥ እንችላለን ለፉቲንግ ባር ለኮለን ፎርም ወርክ ነው ፕሌይውድ ነው የምንጠቀመው እሷን አስገብተናል በመቀጠል ደግሞ የብረት ስራ አለን ሪኢንፎርስመንት ስቲል ሪኢንፎርስመንት ምን ባለ 8 አለኝ ባለ 12 ባለ 16 ለሰብስትራክቸር የሚያስፈልጉን እነዚህ ናቸው ማለት ነው ሪኢንፎርስመንት ባር ዲያሜትር 8 ዲያሜትር 12 ዲያሜትር 16 ናቸው ማለት ነው የሚያስፈልጉን ብረት ለሰብስትራክቸር አሁን ይሄንን ጨረስን ሰብስትራክቸር ላይ የሚያስፈልጉን ማቴሪያሎች እነዚህ ናቸው ማለት ነው በግዢ የሚመጡ ማቴሪያሎች በመቀጠል ሱፐር ስትራክቸር ጋር ከመሄዳችን በፊት ምን ቀረን አሁን ስቶን ማሰነሪ ጋር እንምጣ ስቶን ማሰነሪ ጋር ይሄው 50 ሴንቲሜትር ስፋት ያለውን ማሰነሪ ገንቡ ይላል አባፍም ቢለው ማሰነሪ ተቀምጦልናል ስለዚህ እዚህ ጋር ምን ያስፈልገናል ማለት ነው ድንጋይ ያስፈልገናል ማለት ነው ስቶን ያስፈልገናል ከዛ በመቀጠል ሱፐር ስትራክቸር ጋር እንምጣ ሱፐር ስትራክቸር ጋር ስንመጣ ኮንክሪት ወርክ የሚያስፈልገን ለኮንክሪት ወርክ አሸዋ ነው ጠጠር ነው ውሃ ነው ሲሚንቶ ነው አስፈላጊ ከሆነ ደግሞ አድሚክስቸር ነው የሚያስፈልገን ለማንኛውም አድሚክስቸር እያካተትንበት እንሂድ ኢንሰርት ሪሶርስ አድሚክስቸር እየጨመርንበት እንሂድ ኦኬ ፎርም ወርክም አሁን ቅድም አውጥተናል አያስፈልገንም ፎርም ወርክ ያው ገተር ወተር ታንክ ለሁሉም ያስፈልገን ኮንክሪት ወርክ እስከሆነ ድረስ እንደዚህ ነው ሌላ ደግሞ ባለ 10 አለን ማለት ነው እዚህ ጋር ሁለቴ ሁለት ጊዜ ከምንጽፍ ሪሶርሶችን አድ ያረጋን ኢንሰርት ሪሶርስ ያረጋን ዲያሜትር 10 እንጨምርባት ሰብስትራክቸር ላይ ባለ 8 ባለ 12 ነው ባለ 16 ነው እዚህ ጋር ባለ 10 ስለሚያዘን ማለት ነው በመቀጠል ምን አለን ብሎክ ወርክ ጋር ስንመጣ ባለ 20 ብሎኬት ይሄው ክላስ ሲ HCB አለው ኮንክሪት ብሎክ እና ባለ 15 ሶ ክላስ ሲ ክላስ ዲቴይል ነገር ጻፉበት ቢችሉ እዚህ ጋር ሙሉ ስፔኩን እንዳትቸገሩ እዛም ከምትፈልጉ ሙሉ ስፔኩን ክላስ ሲ ከሆነ ክላስ ሲ እነዚህ ነገሮች ሙሉን ጻፉ ሁሉም ነገሮች ላይ 20 ሴንቲሜትር ቲክ HCB ያስፈልገናል again plus ክላስ ሲ 15 ሴንቲሜትር ቲክ HCB ያስፈልገኛል 15 ባለ 10 ካለ ባለ 10ን ታስገባላችሁ ባለ 15 እንተር እሺ ሌላ ምን አለን አሁን ቀጥሎ ዶር እንደ ዊንዶው ጋር ነው የምንመጣው ዶር እንደ ዊንዶው ጋር ስንመጣ ዲቴይል ነገሩን ማንበብ መቻል አለብን ይሄንን ስታዘጋጁ ብቻል ባለሙያው የሚያስፈልጋውን ማቴሪያል ዝርዝር እንዲያወጣላችሁ አርጎና እናንተ ስኬጁላችሁ ላይ እሱ ባለሙያው ባወጣላችሁ መሰረት ዲቴይል የሆነውን ነገር እዚህ ጋር እያንዳንዷን ነገር ከና አክሰሰሪው ጭምር እዚህ ጋር ማስገባት ትችላላችሁ እንደ ሳምፕል እኔ አሳያችኋለሁ የተወሰነውን ያህል ማለት ነው አሁን እቺን ስፔኩን በደንብ ማወቅ ነው ዋናው ነገር ምን ይላል ዶር ኤንድ ዊንዶው ሜድ ኦፍ አልኮ ፕሮፋይል 1.6 ሚሊ ቲክ አልሙኒየም አንዱም ያስፈልገን ለዚህ ዶር ምንድነው አልኮ አልሙኒየም 1.6 ሚሊ ፕሮፋይል 1.6 mm aluminum profile aluminium profile
አልኮ አገኘን። አንድ ማቴሪያል የሚያስፈልገን ፕሮፋይል 1.6 ሚሜ ነው አገኘን። ከዛ አስቀጥሎ ምን ይላል? ፕሮፋይሉ ወይም ፍሬሙ በዚህ መሰረት እናዛለን ማለት ነው። ቀጥሎ all works should be cut and assembled to the size and shape of the door windows. schedule unit price shall include approved quality cylindrical lock ያስፈልገናል። አያችሁ cylindrical lock ያስፈልገኛል። cylindrical lock cylindrical lock ያስፈልገኛል። በመቀጠል ምን ያስፈልገኛል? 5 ሚሜ ቲክ ግላስ ያስፈልገኛል። 5 ሚሜ ቲክ ግላስ ያስፈልገኛል። 5 ሚሜ ቲክ ክሊር ግላስ አይደለ? ክሊር ግላስ መሰለኝ የሚያዘው እሱ ክሊር ከሆነ ክሊር እዚህ ጋር እኛ የታዘዝነው ክሊር ግላስ ስለሆነ ክሊር ግላስ በሚለው ሊያዝላችሁ ክሊር ግላስ ኦኬ 5 ሴንቲሜትር ቲክ ክሊር ግላስ ያስፈልገኛል። ሌላኛው ሃንድል ያስፈልገኛል። ሃንድል ያስፈልገኛል። ማይጃ ሃንድል ያስፈልገኛል። ከዛስ በመቀጠል ምን ያስፈልገኛል? ረበር ያስፈልገኛል። በመቀጠል ምን ያስፈልገኛል? የጎማ ጋስኬት ማለት ነው። ረበር የጎማ ጋስኬት ነው። እሱ እቺ ውስጥ ለሚትገባው ማለት ነው። ዶር ስቶፐር ያስፈልገኛል። ዶር ስቶፐር ያስፈልገኛል። and other accessory for completing the work ለዚህ ነው ባለሙያው ራሱ መስኮትና በር የሚገጥመው ሰው የሚያስፈልጋቸውን ነገር ዝርዝር ነገሮችን እንዲያወጣላችሁ ታደርጉና ከዛ ማቴሪያሎችን ማዘዝ ነው። ሌላ ምናልባት ሂንግ ያስፈልገናል። ሂንግስ ወይም ፒቮት ማለት ነው። ፒቮት ያስፈልገናል። ሌላ እንደገና ስልከን ያስፈልገናል አይደል? አዎ ስልከን ያስፈልገናል። ሌሎች ስክሪው ምናምኖች ያስፈልጉናል። ሌላም የሚያስፈልጋችሁ ነገር ሲሆን እንዳልኳችሁ ባለሙያው ያወጣላችሁ ዲቴይል ነገር። አሁን ለነዚህ ለሁሉም የሚያስፈልጉን በር ለመግጠም ስንፈልግ የሚያስፈልጉን ማቴሪያሎች ናቸው። የቀሩ ነገሮች ካሉ እናንተ ተጨምራላችሁ። አሁን እንዴት ኤምኤስ ፕሮጀክት ላይ ታዘጋጃላችሁ የሚለውን ነገር ለማሳየት ነው በዋናነት እየሄድኩ ያለሁት። በመቀጠል አሁንም ዊንዶው መስኮት ጋርም ሲንመጡ ተመሳሳይ ሰፕላይ ኤንድ ፊክስ አሉሚኒየም ዊንዶው ዊዝ ሃይ ኳሊቲ anodized alco 5 aluminum 1.6 ሚሜ ቲክ ፕሮፋይል ፍሬም ያስፈልጋችኋል። ኦኬ the same ይሄኛውን ኮፒ እናርጋውና ከዚህ ውስጥ የሚያስፈልገንን ማጥፋት እንችላለን ማለት ነው። በስ 1.6 ሚሜ አልኮ 5 ያስፈልገናል ማለት ነው። እሷን እንደምታስቸግረኝ አልኮ እቺን እሱ እንዳለ ያለን እሺ። ለመስኮት የሚያስፈልገን ሌላ ምንድነው? ክሊር ግላሱ 5 ነው የተባልነው 5 ሚሜ ነው። 5 ሚሜ እንዳለ ያስፈልገናል። ሃንድል እና ሎክ ያስፈልገኛል። ይሄኛው ሲሊንደሪካል ሎኩ አያስፈልገኝም እዚህ ጋር እሷን ማጥፋት እችላለሁ ማለት ነው። እሷን ዲሌት ማድረግ እችላለሁ። ዲሌት ሪሶርስ 5 ሚሜ ቲክ ክሊር ግላስ ያስፈልገኛል። ይሄው 5 ሚሜ ቲክ ክሊር ግላስ ያስፈልገኛል። ሃንድል ያስፈልገኛል። ሲልከን ያስፈልገኛል። ረበር ጋስኬት ያስፈልገኛል። መቆለፊያዎቹ ሃንድልና ሎክ ያስፈልገኛል። ማያስፈልገኝን ያወጣው ሲሊኮን ብለናል። ሲሊኮን
ሲሊኮን ያስፈልገኛል እነዚህ የመስኮት መያዣና መቆለፊያ ሃንድልና ሎክ ብያለሁ አይደል ሃንድል ኤንድ ሎክ ያስፈልገኛል እነሱ ያስፈልጉኛል ስክሪው ሌሎች ስክሪውና መግጠሚያዎች አሉኝ ብያለሁ ዶር ስቶፐር ይሄም አያስፈልገኝም እሱን ላጥፋው ስለዚህ አሁንም ቢሆን እዚህ ጋር የቀሩ ነገሮች ሊኖሩ ይችላሉ ሌሎች አስፈላጊ የሆኑ ነገሮችን አሁንም እናንተ ጨምሩበት ማለት ነው አስፈላጊ የሆኑ ነገሮችን አሁን አዘር ኔሰሰሪ ወርክ ተጨማሪ አስገቡባቸው ይሄንን ጨረስን ማለት ነው በመቀጠል አሁን የምንቀጥለው ወዴት ነው እንደገና ሰፕላይ ዌልድ ኤንድ ፊክስ 40 በ40 1.5 ሚሊ አርኤችኤስ በረንዳ ግሪል ይሄ እንደየፕሮጀክታችሁ ስፔሲፊኬሽናችሁ የተለያየ ነው የሚሆነው በነገራችን ላይ ስለዚህ ጋይድ የሚያደርገን ቢኦኪው ላይ የተቀመጠልን ስፔክ ነው የሚሆነው አሁን የበረንዳ ግሪል ለመስራት የሚያስፈልገንን አርኤችኤስ እናወጣለን ማለት ነው አርኤችኤስ ሆሪዞንታል ኤንድ ቶፕ ቨርቲካል ሴንተር ቱ ሴንተር በየ15 ሴንቲሜትር ይቀመጥ ይላል ምን ያስፈልገናል የሚለውን አርኤችኤስ 40 በ40 በ1.5 ሚሊ የሆነች አርኤችኤስ ያስፈልገናል የበረንዳ ግሪል ለመስራት ማለት ነው ሆሪዞንታል እና ቨርቲካል ከዛ ደግሞ ከታች ቦተም ላይ የሚደረገው እሱን ለማድረግ ማለት ነው አርኤችኤስ 40 በ40 በ1.5 ሚሊ የሆነውን ትገዛላችሁ በመቀጠል ለዚህ የሚያስፈልጉን the price include rectus concrete and coat of anti-rust እና 2 coat of synthetic paint ያስፈልገናል 1 coat of anti-rust ያስፈልጋችኋል ኳንቲቲው ምን ያክል ይበቃኛል የሚለውን አንድ ኮት ብቻ ነው እሱን ኳንቲቲውን ታወጣላችሁ ሌላኛው ሲንቴቲክ ፔይንት ያስፈልጋችኋል አሁንም ሌላ የሚያስፈልጋችሁ ነገር ካለ ከባለሙያው ጋር ተመካክራችሁ ተጨማሪ ነገር ማዘዝ ትችላላችሁ ማለት ነው እንደዚህ ይያልን እንቀጥላለን ለዛሬው በዚህ እናበቃለን ማለት ነው ስለሰማችሁኝ እጅግ አድርጌ አመሰግናለሁ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ Thank you